የገባው። እንግዲህ ሙሽሪትና ሙሽራውን እግዚአብሔር የዘላለም ጸጋ ይስጥልን። የሳራና የአብርሃም ጋብቻ ያድርግላቸው። እግዚአብሔር ይባርካቸው። ፈጣሪ ሰላም፣ ጤና፣ ጸጋ፣ ብልጽግና ሁሉ ከእናንተ ጋር ይሁን። እግዚአብሔር በልጅ ይባርካችሁ፣ በፍቅር ይባርካችሁ። መድኃኒዓለም ሰላም ሰጥቶ ሁሉ ጥሩ ለእናንተ ክፉን ለጠላታችሁ ያድርግላችሁ። በሰላም ደግሞ በሰላም እንደመጣችሁ በሰላም እንድትመለሱ እመኝላችኋለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጣችሁ። አክብራችሁ የመጣችሁ ሁሉንም አመሰግናለሁ። እልል ይባላል። እናመሰግናለን። ከሙሽሪት ቤተሰብ ነው። የሙሽሪት አባት ወደ እርሶ እመጣለሁ። በሰላም ያዋለን ጌታ በሰላማታችንን ከክፉ ከመከራ ይሰውረን፣ ክፉን ያርቅብን፣ ደጉን ያቀርብልን። ጋብቻውን የአብርሃም የሳራ ጋብቻ ያደርግልን። ይውለዱ ይውለዱ፣ ባዳ አባት አባት አድርግላቸው፣ ባዳ እናት እናት አድርግላቸው፣ ባዳ እህት እህት አድርግላቸው፣ ባዳ ወንድም ወንድም አድርግላቸው። ስለዚህ ሰው ሀገር ስለሚኖሩ ሁሉም ሰው ሁሉም ባዳ ዘመድ አድርግላቸው አምላክ። ለእናት ለአባት በእጅ ዘርግታቸው አምላክ። ለእናት ለአባት በእጅ ፍሬ የተባረከ የተቀደሰ ፍሬ ስጣቸው። እናት አባት አልፎ ለዘርዘር በእጅ ዘርግታቸው አምላክ እና ከውጭም ሆነ ከዚህ ሀገርም ሆነ ከዚህም ሆነ እኛም ብላችሁ እነሱን አክብራችሁ የወጣችሁ ደግሞ ተቀበሉ። እናንተ ሁላችሁም በሰማይ ነፍሳችሁ ይቀበል፣ በምድር ሥጋችሁ ይቀበል። እንዳከበራችሁ ተቀበሉ። ግድንና ተቃዋን ትላላችሁ፣ ግድንና ተቃዋን ትላላችሁ። ከክፉ ከመከራ ሰውረን ያሉ ባጎደልኩት አምላክ ሞላበት። ሙሉሁን እልል ይባላል። የሙሽሪት እናት በዚህ ወደ እንግዲህ የሙሽሪት እናት አንድ ትንሽ ነገር ቢሆን ትንሽ ነገር